ቁጭ ብላ ለእንደናንተ አይነት ርካሾች እንደው ጭንቅላታችሁ ከሰራ ብላ ጊዜዋን ሰዓቷን ያውም ነብሰ ጥሩና ለእናንተ መስጠቷ ያናድደኛል። ከዛ በተረፈ ገነትም እቺ ትላንትና ነፃ ላውጣ ብላ የሚመጣችሁ ራሄልም ሁሉም ግማታም ቅንቅናም ጥፍራም አንቱ እናቷ ራሱ አንቱ ባለጌ አንቱ ወራዳ እንደርሱ አይነት እናት ራሱ መኖር ራሱ የለበትም። አፈር አባቶት ይብሉ፣ አፈር አባቶት ይብሉ። ማን አፈር አባቶት ይብሉ። አንቱ ባለጌ እድሜዎች ይቀር አፋ ሲጣሉ ሀቁን ለማውጣት አይደለም የመጡት ሲጀመር ምን ሀቅ አላቸው? እኛ አሁን እኮ ሀቡ ያደረገችው ምንድነው? ሀቡ እንደው በቃ ተምረው ህዝቡ አይታቸው ህዝቡ አውግዟቸው ከተማሩ ነው። እናንተ አትማሩ። በነገራችን ላይ አንድ እግሩ ጠንቋይ ቤት አንድ እግሩ ደግሞ ስራ ቦታ ያለ ሰው ካጠገቡ ካለው ሰው ነው የሚጀምረው። አንቱ ወራዳ እኔ እርሶ ነው ያናደዱ እነዚህ ዘልዛላ ወጣቶችስ። አንቱ ግን አንቱ ወራዳ ባለጌ እንደርሱ አይነት እናት ራሱ መኖር የለበትም። እውነቴን ነው የምሉት። አንቱ ስድ ነው ትርሶ ደውላ ልጆች ጠንቋይ ቤት ሄጄ አስበሻል። እኔ አሁን ሄሎ ማጌ ሳራ ላይ ጥንቆላ ላደርግ ነው ወይ ደግሞ አንድ ጓደኞቼ ላይ እንደው አሁን አንዷ ጓደኛ ላይ እንደዚህ ላደርግ ነው ብላ ማይም አንቱ ስድ አፈር ብሎ እርሶ ትልቅ ሰው አይደሉ? ልጆትን የሚያማክሩ እርሶ እጆት ረጅም ነው። በእውነት ነው የምሉት። እኔ አልፋታውትም። ሁሌ አንዳንድ ስልክ ሸጥቦታለሁ እየረገጥኩት። አፈር አባቶት ይብሉ፣ ድራሾት ይጥፋ። እናቴ ትሙት። አንቺ ሂቺ ለሱሱ ሀቋን ላወጣ ነው ብለሽ የመጣሽው አንቺ ሱሱን አጠጥተሻታል፣ አልደፋሹ። አንቺ በትደፊ አይደለሽም። አንቺ መደፋቱላ አለብሽ። አሁን ደግሞ ልጄን አስፈራሩ። የእናትሽ ይስፈራራ። ልጄ ሊገድል ነው እያለች ነው። አሁን ደግሞ ገነትም ራሄልም አንቺ ትላንትናውም ሌሎችም አንድ ጉርጓር ላይ ነው መቀበር ያለባችሁ። ወይ አንቺ ራሄል ገኒ የምትባየው አንድ ቦታ ላይ ቅዱስ ገብርኤል ይፈርዳልቲና በረመዳኑ አላህ ያፉ በለኛልሽ። አንድ አምላክ ምረጭ እባክሽን ውዴ፣ ተምታቶብሻል። አንቺ ራሄል ደግሞ አድራሽ እና አስመላሽ ነኝ ብለሻል። ትልቋ ድልድዩ ልንገርሽ። አሁን ለምሳሌ ጎርፍ ቤትሽ ገብቶ ተሸክሞሽ ያወጣሽ ነው ህይወትሽ የሚያተርፍሽ አይደለም። ጎርፍ ውስጥ የተወሽ አይደለም። ራሄል በባስ ወስደሽ ልጆቹን ሲኦል ከተሻቸዋል። ከሲኦል አውጫቸው። የወሰዳቸው ባስ ያውጣቸው። አንቺ ነሽ አድራሽ መላሽ ቀዳሽ ሆንሹ። አንቺ ቅንቅናም ደግሞ ቦር ካወረድኩ ምናምን ስትይ አንቺም ግማታም ብስብሳም ጎባጣ ጎብጣጣ ነሽ። እየነገርኩሽ ነው እየነገርኩሽ። በተለይ ችራይ የምትባለው ይሄ አጉል ጥንቁልና ላይ ብራ የምታሳየው ጥሩ አይደለም። ማቆም አለባት። ለትውልድ ምንድን ነው የምታስተምረው? አንተ ህዝቤ ፌክ ነው ብሎ ጭራሽ በውስጥ እኮ ብር ይቀበላሉ እኮ ነው እየተባለ ያለ። እንደዚህ እኮ ትናንት አለች የወሰደቻቸው ታውቂያለሽ? እቺ ስኒ ራሄል የምትባለው ነው የወሰደች። ወደ ጥንቁልና እጅ አላት እሷ። በሁለቱም የወሰደቻቸው ወደዛ ወደዚህ። ራሄል እኮ አምናለች። ባስ ነበርኩ ብላለች። ኦሪጂናል እኮ ራሄል እኮ ናት። የዋህ ናት። አምናለች። ሁሉን ነገር አልካደችም እኮ ግን ዋናዋ ሌላዋ ናት። ያችኛዋ ናት። እዚህ ወረኛ ማንም አላለሽ። አቷሽ እንደ ማንም እኔ ሁሌ ተከሻ ያልወደደሽም ውዴ፣ ቀልቤ ምንም ነው ድንግጥ ያላለልሽ ውዴ። በቃ ምንም ነው በቃ ማንም አላስፈራራሽም ውዴ። ምንም በቃ እኔ ቆሌ አልወደደሽም ውዴ። ወይ ድጋሜ ሄጄ ቤሩት አሳያታለሁ ሴትዮዋን ለምንድን ነው የጠላኋት ብዬ እንጂ እኔ ውስጤ ምንም ማለት ሳክስ እንትን አትፈልጊ። ይሄ ሀረካት እይታ አትፈልጊ። ማንም ልጅሽን ያስፈራራ የለም። ይሄ ዝም ብላችሁ ሙዳችሁ አንዷ ትመጣና ከሞትኩኝ ተጠያቂዋ እንትን ተገዳደሉና አሳዩን። አትሰክሱ። ከሞትኩኝ በህይወት ተጠያቂ ወይዘሮ እከሌ ናት። እኔ ከሞትኩኝ ጋይስ እዚች ስልክ ቤቴ ተጠያቂ ወይዘሮ ሳራ እና ወይዘሮ ሙኒት እንዲሁም ኡስማን እና ራህዋን ናቸው። ብዙ ዛቻዎች አምጪ በመረጃ እና በማስረጃ የምታመጡት ግን ችግሩ ደግሞ አምጡ ማስረጃ ስትላችሁ ሀቡ ስታፋጥጣችሁ ፌክ አካውንት ነው ትላላችሁ። ችግሩ እኮ ይሄ ሆነ። ልትፈምሱ ፈልጋችሁ እንደ መከራችሁን አያችሁ። ዞሮ በዛ ማለት በዚህ ሱሱ እናትሽ ኃይለኛ ጸላይ ናቸው። ሱሱ አሁን በትክክለኛ ለአላህ
የምትገዥበት ጊዜ አሁን ነው። ወደድሽም ጠላሽም ሱሱ ከእንደዚህ አይነት ዶክመንተሪ ጓደኞች፣ ዶክመንተሪ ሰዎች ራቂ። ሙስሊሞች እናቴ ትሙት ቤታችሁ ሞቅ አርጋችሁ ቁርአናችሁን ክፈቱ። ሸይጣን በራችሁ ጋር ገና አውዝቢላሂ ሸይጣን ረጅም ሲል ብን ብሎ ይሄዳል። ክርስቲያኖች ደግሞ መዝሙራችሁን ክፍት አድርጎ ወይ ቅዳሴ በእንትን ክፈቱ በስመ አብ ሲል ብን ብሎ ይሄዳል። ከላስ እዚህ አትንጫጩብን። የራሳችን ስንት ኃጢአት አለብን። ይሄ ድራማ አትስሩ፣ ድራማ አትስሩ። እኔ ይኸውልሽ እናቴ ትሙት ድራማ የሚሰራ ሰው እንዲሁ በቃ እንትን ስለሚለኝ ያን ሰው ማናገር ራሱ ይደብረኛል። ከድራማ ውጡ እንዴ! እዚህ መታችሁ። እኔ ሱሱ አሳዝናኛለች። በቃ በዛ ሰርታ የምትኖርን ልጅ በዛ ደረጃ የጠመዳችኋት ለምን እንደሆነ ሳስብ ይገርመኛል። ለዚህ ነው አበሻ ጎፍጣጣ ጎባጣ ነው የምላችሁ። ሰነችኝ ላይ ሱሱ ያለ ብሰራ በረከት የለውም ያለች ነበር። እውነቷን ነው። ሱሱ በጣም ነው እኔ አንጀቴን የበላችኝ። እናቲቱም ተቀልቧ በጣም የዋህናት። እዚህ መታችሁ አንዴ ወላሂ አንዴ ገብርኤልን መሀላችሁ ራሱ በጣም ነው እንትን የሚባለው። እና በቃ ውጡ ከዚህ ከቲክታክ እና ውጡና ሂዱ ቤተክርስቲያን ሂዱ። መቤቴን ነገ በቃ አባጣ ጎፍጣጣ ናችሁ እቺ ሴትዮ እንዳሉ አንቱ። እናቷ ግን እኔ ጠምጆታለሁ። እኔ በጣም በቃ ጭንቅላት ያለው እናቷ ጋር ነው። አንቱ ባለጌ ፈርብ ይጅባቸው ይጅባቸው። እናትየዋ ናቸው። ማርያምን አንቱ ባለጌ ኖት፣ ባለጌ ኖት። እግዚአብሔርን ስሟን የጠራች አንቺ እናት ናት። አንቺ እንጃ ነው ስሙ። ያቺ ወርቃ ወረደች እኮ አንቺ ሲጀመር አጠጥታታለች። ግን ፈጣሪ የውስጧን አይቶ አላህ ማራት እንጂ ነፃ ወጣት እንጂ እንትናል አጠጥታታለች። ሴቶች እስኪ ሴት ጓደኛ አትያዙ። እስኪ ከሴት ራቁ። እስኪ ወደ ስራችሁ። ሱሱ ግን ውስጧ ንጹህ ስለሆነ ፈጣሪ ረዳት። ወላሂ አቋና አባላቸው ሁሉንም ሲጀመር ለሱሱ አስበው አይደለም፣ እርስ በራሳቸው ስለተጣሉ ነው እንጂ ለሱሱ አስቡ ቢሆን ድሮ ይነግሯት ነበር። በፊት ገና ዱባይ ግን እንደዚህ አይነት ነገር የለማ። ደህና ነው። አይ እኛም ስላልወጣ ነው እንጂ ይኖራል። እንደዚህ ቤት የሚሄዱበት ይኖራል እኮ ደግሞ አይታወቅም ይወጣ ድረስ። ግን ይሄንን ካየሁ በኋላ የትላንትና ነገር ይመስላል ምናምን ያለው ለዚህ ነው የሰው ልጅ ከፍ ስትል አይለቅህም፣ ጠምዶ ነው የሚይዝህ። ከዛ በተረፈ ወላ አላህንም አትጥሩ እናንተ። ልባችሁ ተመልሶ ሙሉ ሰው ስትሆኑ አላህን ጥሩ። በእርግጥ ፈጣሪ ኃጢአተኞችን ይፈልጋል። እኔ ኃጢአተኛ ነኝ እናንተ ላይ መጠቆም ፈልጌ ምናምን አይደለም። እናንተ ቀንቅናሞች አራቱ አንዱ ሴትዮዋም ጭምር ማለት ነው። አራቱ ሌላም ካላችሁ አንድ ላይ ነገ ልባችኋሉ። ነገር ግን እንደናንተ ግን የረከሰ ስፍራ አልሄድም። ነገርኳችሁ። ሸርሙጣ ሆኜ ስጋዬን ሸጬ ኃጢአቱ ብቻ ለራሴ እንዲሆን አድርጌ ሸርሙጣ ሆኜ እበላለሁ እንጂ የጓደኛዬን የሳሬን የሙኒትን እነሱ ላይ የሆነ ነገር አድርጌ ህይወታቸው እንዲበላሽ አድርግ። ለምን ቅማል አይወርሰኝም በቆሜ። እናቴ ትሙት ነውር ነው። እናቴ ትሙት። ለምኑ ዜጋችሁን ወጣችሁ። እኔ ማርያምን ራበኝ ብላችሁ ለምኑ። በቃ ከላስ ይሄ ህዝብ ይሰጣችኋል። በቃ የስራም እንኳን ከሌላችሁ በቃ ስጡን ብላችሁ ተናገሩ። እንዴ በዚህ ደረጃ ግን አትርከሱ።